ለወንድሜ ወይም እህቴ ወደ ሕክምና ተቋም ሄደህ ጥርስህን መታጠብ ወይም ደግሞ መታከም የማትችልበት ሁኔታ ላይ ካለህ እነዚህን 5 ነገሮች ተግባራዊ ብታደርጋቸው ምናልባትም የተወሰነም ቢሆን ለውጥ ልታገኝበት ትችላለህ። የመጀመሪያው መስታወት ላይ ቆመህ ሁል ጊዜ የጥርስህን ጥግ ጥግ ላይ ያለችዋ ቦታ እንድትጸዳ ወይም ንጹህ እንድትሆን አድርጋት። ይሄም ማለት በጥርስህና በድድህ መካከል የሚጠራቀም ሻህላ ልማም የምንለው ነገር ከሌለ የድድ መድማት አይኖርም። የድድ መድማቱ ይቀንሳል፣ የድድ መሸሹ ይቀንሳል፣ የጥርስ መጥቆሩም ይቀንሳል። በሁለተኛነት ጨውና ውሃ በማቀላቀል ወይም ደግሞ ጨውን በውሃ ውስጥ በማሟሟት ጠዋትና ማታ ላይ አፍህን ለ1 ደቂቃ ያክል በመጉመጥመጥ ይሄንንም ጨውና ውሃውን አንድ ቀን ወይም ደግሞ የጅንጅብል ውሃውን ሌላ ቀን እያፈራረቅ ብትጠቀመው ሁለቱም አፋችን ውስጥ ያሉ ጎጂ ባክቴሪያዎችን የመቀነስ ባህሪ ስላላቸው ይሄም የድድ መድማት፣ የድድ መሸሽ፣ መጥፎ አፍ ጠረን፣ የጥርስ መቦርቦር እንዳይኖር ይከላከልልሃል። በሶስተኛነት በተቻለ መጠን ከታሸጉ ወይም ጣፋጭነት ካላቸው ምግብና መጠጦች ራቅ። እንደ ለስላሳ መጠጦች፣ የታሸጉ ብስኩቶች በተቻለ መጠን አስወግድ ወይም ከተጠቀምክ በኋላ በትክክል ካፍ ውስጥ ንጹህ መሆኑንና ካፍ ውስጥ መወገዳቸውን አረጋግጥ። ምክንያቱም በቀላሉ ባክቴሪያ የመሰብሰብ አቅም ስላላቸው። በአራተኛነት በቀን ውስጥ ቢያንስ ከ2 እስከ 3 ሊትር ውሃ ለመጠጣት ሞክር። ይሄ ነገር አፍ ውስጥ ያሉ ጎጂ ባክቴሪያዎችን ከመቀነስም አልፎ ድዳችን፣ አፋችን ሪፍሬሽ እንዲሆን ያደርግልናል። በአምስተኛነት አትክልትና ፍራፍሬዎችን ለማዘውተር ሞክር። ይሄ ነገር ደግሞ የቫይታሚን ሲ እጥረት ካለ እንደዚሁም ደግሞ ሜካኒካሊም ከጥርሳችን ላይ እየፈተገ ጥርሳችንን አፋችን የማጽዳት ባህሪ ስላለው ይሄም የጥርስ መቦርቦር፣ የድድ መድማት ወይም መጥፎ አፍ ጠረን ነገሮች እንዳይከሰቱና አፋችን ንጹህ እንዲሆን ያደርግልናል። መልካም እድል ወንድሜ።